አካውንቱ ተዘጋ። የሴዶ ማርሻል የቲክቶክ አካውንት በዚህ ሰዓት መዘጋቱ ታውቋል። የምትመለከቱት ቲክቶክ ላይ ሄዳችሁ ሴዶ ማርሻል ብላችሁ ሰርች ብታደርጉት የሱ የቲክቶክ አካውንት የለም። ሴዶ ማርሻል ካሸነፈ ብቻ 10 ሚሊዮን እንደሚሸለም፣ ነገር ግን ከተሸነፈ ምንም እንደማይሰጠው ተነግሮ ነበር። ነገር ግን ሴዶ ማርሻል 10 ሚሊዮን ብር ሳይሆን የምፈልገው ከሚመጣው ሰው ወይም ደግሞ ከቲኬት ሽያጭ ከሚገባው ሰው የሚመጣውን ገንዘብ 10% መካፈል እፈልጋለሁ ወይም 10% ትሰጡኛላችሁ የሚል ድርድር ነው ያቀረበው። ቲክቶክ ላይ ገብታ ሴዶ ማርሻል ብላችሁ ብትፈልጉ የሱ ትክክለኛ አካውንት የለም ወይም ደግሞ ተዘግቷል። እጅግ የሚያሳዝን አጋጣሚ ነው። ምን ሆኖ ተዘጋ የምናውቀው ነገር የለም። በቀጣይ እንግዲህ መረጃዎች ሲወጡ ተከታታይ አደርሳችኋለሁ። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን፣ ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ። ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻው ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምግብ እየበላን እናውራ፣ የምንግባባ ይመስለኛል። ያኔ ይሄ መልእክት ለኢትዮጵያ ህዝብና ለጌታቸውን ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ወይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። ወጣችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው አትመጡት። እኔም ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ ፕሮፌሽናል ወይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቅኩት። ከተስማማው እሺ ይላል፣ ካልተስማማው ይቀራል እንጂ ገብቶ ቪዲዮዎች ላይ ሪፖርት በማስደረግ ቪዲዮ በማስጠፋት አካውንት ላይ ሪፖርት በማድረግ እኔም ማሸነፍ አልችልም ማለት ነው። እኔ ቲክቶክ ተዘጋ አካውንት ያልተዘጋ በኢትዮጵያ ህዝብ ውስጥ ለዘላለም አንድ ቪዲዮ ሌላ አካውንት ከፍቼ ብለቅ በሚሊዮኖች ይታያል ማለት ነው። ስለዚህ አንተና ጓደኞች ጀሌዎች መተህ አካውንት በማዘጋት ይሄው እኔ አካውንቴ ልከታች እንደምታዩት ዋርኒንግ ይላል። ያያችሁት ነው። አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው፣ ምንም ሌላ የሀገር ጉዳይ አይደለም። ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መተህ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም ጆኒም ሌሎቹም ማለት ነው። ስለዚህ ቢዝነስ ነው፣ ካልተስማማን ይቀራል፣ ከተስማማን ይካሄዳል ማለት ነው። ምንድነው አሁን ይሄ አካውንት ወደ ማዘጋት መምጣት ማለት ነው? ለምን ተቀራ አይደለም። የኔ አካውንት ግን ክብሬን አስጠብቂያለሁ። ይሄን እንድታቆልኝ የኢትዮጵያ ምፈልገው የላ ተፈጠረ። በቃ ፈሪ ለእናቱ ተረት ብቻ ሆኖ ቀር አይደል? ሰው በስርዓት በህግ በአግባብ መስራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሪንግ ውስጥ ሰውን እየቆጠታችሁ ማስገባት። አሁን ንቃተ ህሊና ሆይ አልነው ገባ። እግዚአብሔር ይማርክ እንኳን ያለ ሰው የለም አላገጥንበት። አሁን ደግሞ መደበሪያ ስታጡ ይሄንን ሴዶን ካልገባ አይዞ በእግርህ ሰንዝር፣ ከሩቅ አትጠጋው እንዴ። በእግሩ ሲሰነዝር እግሩን ጠቅልሎ ነው ሰውየው ቁልፍ አድርጎ። ምን ከየትም እኮ አትወጣም። በቃ ከያዘ ሰውነትህን ቁልፍ ነው። ልጁ ፈርቷል። ተውት።
ወይ ደግሞ እንጨት ሰጠን ከሩቅ እንደባብ ካልቀረጠለው ጆኒ ስር ገብተህ መውጣት ዘበት ነው እንዴ? ዘበት ነው። ያን የሚያክል ሰው ያውን ተጠቅልሎ ነው ኩብሽሽ ሲል አያሳዝናችሁ? ኧረ ተውት ለእናቱ ይኑር። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልመ ዶ ተቀበላለሁ 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው። ግን ይሄ አንፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ ሰው ትክክለኛ ያንተ ፍላጎት ምንድነው? እንወቀው እንደ ህዝብ ማወቅ ስለሚፈልግ ማለት እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ቢዝነስ ስለሆነ እኔ አሁን ሰው እንዲያቀል የሚፈልገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ዋጋ ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም ነበር፣ ግን ይሄ ልጅ እንደማይመጥነኝ አውቄ ነው የምምለው። ወላሂ እኔ እንደተባለው ለህዝቡ ብዬ ነው እንጂ ይሄ ሰውዬ ፕሮፌሽናልነቱ ዜሮ ነው። በቃ ምንም ስለማርሻል አርት የሚያውቀው ነገር የለም። ዝም በቃ ፕሮፌሽናልነቴን አውርጄ ነው ከዚህ ጋር መወዳደረው። ክብሬን አዋርጄ ስትልና እንዲህ ደግሞ አይመጥነኝ ያልክበት ምክንያት ምንድነው? አንገናኝም። እኔ ማርሻል አርት ውስጥ 20 ዓመት ያሳለፍኩ ሰውዬ፣ ይሄ ሰውዬ 3 ዓመት የመጣ ሰውዬ ካሸነፍከው ብቻ 10 ሚሊዮን በቃ አልፈልግም አለስ። በቃ ተበርቸሳ ሴዶ ብቻ ነው የሚደባደብ ያለው። ፈርቷል። በቃ ለነፍሱ ፈር ጌች ምን ይለዋል? ና ምግብ ጋብዛለሁ። አታላ አስገብተህ ሪንግ ውስጥ ልጨፈጭፉት ነው ለሁለት። አልፈልግም አለ። በቃ ፍትህ ለሴዶ 10 ሚሊዮን አለ። ዝምላ አለ። አይገባችሁም እንዴ እናንተ? ኦናስ አጋጣችሁ። በቃ ታውት የፈራ አስገብታችሁት ቢሞት ይሄ ግድያ ነው። ታውት